አሁን በያዛችሁት ስልክ ላይ ይህንን ቪዲዮ እያያችሁ ድንገት ኢንተርኔት ከዓለም ላይ ሙሉ በሙሉ ቢጠፋ ምን ሊፈጠር እንደሚችል አስባችሁ ታውቃላችሁ? ብዙዎቻችን ኢንተርኔት መጥፋት ማለት ቲክቶክ፣ ፌስቡክ ወይም ዩቲዩብ አለመስራት ብቻ ይመስለናል። ነገር ግን እውነታው ፍጹም አስፈሪ ነው። ዛሬ ኢንተርኔት በዓለም ዙሪያ ለ7 ቀናት ብቻ ሙሉ በሙሉ ቢቋረጥ የሰው ልጅ ታሪክ አይቶት የማያውቀውንና ወደ ድንጋይ ዘመን የሚመልሰውን ትርምስ እንዴት ደረጃ በደረጃ እንደሚፈጠር እናያለን። ለመሆኑ እስከ 7ኛው ቀን ድረስ በሕይወት መቆየት እንችላለን? ከኔ ጋር ቆዩ። በመጀመሪያዎቹ ጥቂት ሰዓታት ውስጥ መላው የዓለም የኮሚኒኬሽን መረብ ይቋረጣል። ዋትስአፕ፣ ኢንስታግራም፣ ኤክስ ወይም ትዊተር፣ ጂሜል ሁሉም በአንድ ጊዜ ሥራ ያቆማሉ። ከቢሊዮን በላይ ሰዎች እርስ በርስ መገናኘት አይችሉም። ነገር ግን ከማህበራዊ ሚዲያ በላይ ትልቁና አስፈሪው አደጋ በአየር ላይ ነው የሚፈጠረው። የአውሮፕላን መቆጣጠሪያ ማዕከላት ኤር ትራፊክ ኮንትሮል መረጃዎችን ለመለዋወጥ፣ የበረራ መስመሮችን ለመወሰንና የአየር ሁኔታን ለመከታተል ሙሉ በሙሉ በኢንተርኔትና በሳተላይት ዳታ ላይ የተመሰረቱ ናቸው። የጂፒኤስ ሲስተሞችን መስራት ያቆማሉ። በዚህ የተነሳ በአየር ላይ ያሉ በሺዎች የሚቆጠሩ አውሮፕላኖች አስቸኳይና እጅግ አደገኛ ማረፊያ ለመፈለግ ይገደዳሉ። መላው የአየር ትራንስፖርትም ይዘጋል። በውቅያኖስ መሃልም ያሉ ግዙፍ የንግድ መርከቦች የት መሄድ እንዳለባቸው ሳያውቁ ይቆማሉ። በአንድ ቀን ውስጥ ብቻ የዓለም አቀፍ ትራንስፖርት ሙሉ በሙሉ ሽባ ይሆናል። ሁለተኛው ቀን ሲመጣ የዓለም የኢኮኖሚ ውድመት ይፋ ይሆናል። ዘመናዊ የዓለም የገንዘብ ስርዓት በዲጂታል ቁጥሮች ላይ የተመሰረተ ነው። ኢንተርኔት ከሌለ ግን የሁሉ ቁጥር ወደ ዜሮ ይቀራል። የኒውዮርክ፣ የለንደን፣ የቶኪዮና የፍራንክፈርት የሼር ማርኬቶች ሙሉ በሙሉ ይዘጋሉ። የክሪፕቶ ምንዛሬዎች፣ ቢትኮይንና ሌሎችም ከአየር ላይ ይጠፋሉ። ቪዛ፣ ማስተር ካርድ እና የኦንላይን የባንክ ዝውውሮችም አይሰሩም። ኪሶ ውስጥ ያለው ጥሬ ገንዘብ ብቻ ነው የሚሰራው። ነገር ግን በአሁኑ ጊዜ በዓለም ላይ ካለው ገንዘብ ውስጥ ጥሬ ገንዘብ የሆነው 8% በታች ነው። ባንኮች ይዘጋሉ፣ ኤቲኤም ማሽኖችም ይበላሻሉ። እንደ አማዞን ያሉ የዓለም አቀፍ የንግድ ተቋማት ስራ ያቆማሉ። በሚሊዮን የሚቆጠሩ ኩባንያዎችም በአንድ ጀንበር ይከስራሉ። በሦስተኛው ቀን ታላቁ የረሃብና የመደናገጥ ፍርሃት ይጀምራል። ሰዎች ምግብና ውሃ ለመግዛት ወደ ሱፐርማርኬቶች ይተማሉ። ነገር ግን ሱቆች ካርድ ወይም ዲጂታል ክፍያ ስለማይቀበሉ ጥሬ ገንዘብ ያላቸው ብቻ ይገበያያሉ። ትልቁ ችግር ግን አቅርቦቱ ላይ ነው። ዘመናዊ ሱፐርማርኬቶች ምግብ የሚያስመጡት ጀስት ኢን ታይም በሚባል የኢንተርኔት አውቶሜሽን ሲስተም ነው። በየቀኑ በኢንተርኔት ትዕዛዝ ካልተላለፈ አዲስ ምግብ አይመጣም። የጭነት መኪናዎችም ነዳጅ መቅዳት አይችሉም፣ ምክንያቱም በዓለም ዙሪያ ያሉ የነዳጅ ማደያ ፓምፖች ዲጂታልና በኔትወርክ የሚሰሩ ናቸው። በሦስተኛው ቀን ማብቂያ ላይ በትላልቅ የዓለም ከተሞች ያሉ ሱቆች ሙሉ በሙሉ ባዶ ይሆናሉ። ምግብ የመዳንና ያለመዳን ጥያቄ መሆን ይጀምራል። እዚህ ጋ ነው ዓለማችን ወደ መካከለኛው ዘመን ወይም ዳርክ ኤጅ የምትመለሰው። ብዙዎቻችን ሳናስተውለው የኤሌክትሪክ ኃይል ማመንጫዎች፣ የኒውክሌር ኃይል ማብላያዎችና የከተማ ውሃ አቅርቦቶች የሚቆጣጠሩት በኢንተርኔትና በዲጂታል ሲስተም SCADA ነው። በአምስተኛው ቀን የኃይል ማመንጫዎች ቁጥጥር ስለሚቋረጥ መላው ዓለም በከፊልና ሙሉ በሙሉ በጨለማ ትዋጣለች። የውሃ ማጣሪያና የማከፋፈያ ጣቢያዎችም ስራ ያቆማሉ። ንጹህ ውሃ ማግኘት የማይቻል ይሆናል። ትልቁ አደጋ ግን በሆስፒታሎች ውስጥ ይከሰታል። የሰዎች የሕክምና ታሪክ መዛግብት ወይም ክላውድ ዳታ አይሰሩም። በኢንተርኔትና በሳተላይት የሚሰሩ ዘመናዊ የሕክምና ዕቃዎች፣ የሮቦቲክ ኦፕሬሽን ክፍሎችም ስራ ያቆማሉ። ይህ ማለት በአምስተኛው ቀን ብቻ በዓለም ዙሪያ በሚሊዮን የሚቆጠሩ በጽኑ የታመሙ ሰዎች በኦክሲጅንና በሕክምና እጥረት ሕይወታቸውን ያጣሉ ማለት ነው። ስድስተኛው ቀን ሲመጣ የዓለም መንግስታት ቁጥጥር ሙሉ በሙሉ ያመልጣቸዋል። ትክክለኛ መረጃ የሚገኝበት የዜና አውታር ስለሌለ በሰዎች ዘንድ ታላቅ ፍርሃትና ወሬ ይነግሳል። በዚህ ፍርሃት የተነሳ በትላልቅ የዓለም ከተሞች እንደ ለንደን፣ ኒውዮርክና ፓሪስ ውስጥ ታላቅ ዝርፊያ፣ ሁከትና ቃጠሎ ይጀምራል። ፖሊስና የጸጥታ ኃይሎችም መረጃ መለዋወጥ ስለማይችሉ ሁከቱን መቆጣጠር ይከብዳቸዋል።
እናም ሰባተኛው ቀን ማብቂያ ላይ ድንገት ስልኮ ይርገበገባል። የዋይፋይ ምልክቷም ትበራለች። የዓለም ሰርቨሮችም ሙሉ በሙሉ ይመለሳሉ። ኢንተርኔቱም ተመልሷል። መላው ዓለም ትልቅ ትንፋሽ ይወስዳል። ነገር ግን ከ7 ቀን በፊት የነበረችው ዓለም ሙሉ በሙሉ ተቀይራለች። የዓለም ኢኮኖሚ ከብዙ ትሪሊዮን ዶላር በላይ አጥቷል። ማህበራዊ ስርዓትም ፈርሷል። በሚሊዮን የሚቆጠሩ ሰዎችም ሕይወታቸውን አጥተዋል። ይህ ምናባዊ ጉዞ የሚያሳየን አንድ ትልቅ እውነት አለ። እኛ የሰው ልጆች ምን ያህል ራሳችንን በማናየው የቴክኖሎጂ ገመድ አስረን እንደቆየን ነው። ኢንተርኔት ዝም ብሎ መዝናኛ አይደለም፣ የዘመናዊ ስልጣኔያችን ህልውና ነው። ለመሆኑ እርሶ ኢንተርኔት ለ7 ቀን ቢጠፋ ምን ያደርጋሉ? መጀመሪያ የሚያጡት ነገርስ ምንድን ነው? ሐሳቦን ኮሜንት ላይ ያካፍሉኝ። ቪዲዮውን ከወደዱት ላይክ እና ሼር ማድረግ እንዳይረሱ። እንደዚህ ያሉ ዓለም አቀፍ እውነታዎችን የያዙ ቪዲዮዎች እንዲደርሷችሁ ቻናሉን ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።